ተወዳጁና አንጋፋው አርቲስት ነጻነት ወርቅነህ ከዚህች ዓለም ድካም ማረፉ ተሰምቷል። ይህ ያልታሰበና አስደንጋጭ መረጃ እጅግ አሳዛኝ። አርቲስቱ ድምጹን አሰማ። ተዋናይ ነጻነት ወርቅነህ ለሕክምና ከሀገር መውጣቱን ያመለከተ መረጃ በስፋት ከተሰራጨ በኋላ በርካቶች ስጋታቸውን ሲገልጹ ተስተውለዋል። ይህንኑ የመነጋገሪያ አጀንዳ የሆነውን ጉዳይ ተከትሎ አርቲስቱ መልእክት አስተላልፏል። ተዋናይ፣ ደራሲ፣ ዳይሬክተርና የቴሌቪዥን ፕሮግራም አቅራቢ ነጻነት ወርቅነህ ለሕክምና ወደ ሀገረ ህንድ መሄዱን የሚገልጽ ማስታወሻ በይፋ የትስስር ገጹ አጋርቷል። ይህን ተከትሎ በርካታ ወዳጆቹ፣ የሙያ አጋሮቹና አድናቂዎቹ ለአርቲስቱ መልካም ምኞታቸውን ገልጸዋል። ገሚሶቹ ደግሞ አርቲስቱ ላይ ያጋጠመ የጤና እክል የከፋ ይሆናል የሚል ስጋታቸውን ጭምር ሲገልጹ ተስተውለዋል። አርቲስቱ ጉዳዩን አስመልክቶ በማህበራዊ ትስስር ገጹ ባጋራው መልእክቱ በመልካም ጤንነት ላይ እንደሚገኝ አስታውቋል። በተጨማሪም መልካም ምኞታቸውን ለተመኙለት ምስጋናውን በማቅረብ በጥቂት ቀናት ውስጥ የሕክምና ክትትሉን አገባዶ ወደ ሀገር ቤት እንደሚመለስ ተናግሯል። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። እድል ጠማማ ይላል። ልክ እኔ ስወለድ ኮከቦች ተናውጠው ተዘበራረቁ ቦታቸውን ስተው፣ ልሽጥ ብዬ ባስብ ፋኖስ ወይም ሻማ፣ እኔ እስክሞት ድረስ ጀንበር አትጠልቅም አይመጣም ጨለማ። አይድል ጠማማ። አሁን ድንገት ከፈን ለመሸጥ ብነሳ፣ ሰዎች መሞት ያቆማሉ ፈጽሞ አይኖርም ሬሳ ይላል።